የታጠቁ ኃይሎች የመንግስትን የሰላም ጥሪ ተቀብለው ጥያቄያቸውን በድርድርና በውይይት እንዲፈቱ በምዕራብ ጎንደር ዞን የገንዳዋ ከተማ አስተዳደር የመንግስት ሰራተኞች ጠየቁ። የጥፋት ልጆችና መዘዞቻቸው በሚል መሪ መልእክት በምዕራብ ጎንደር ዞን ገንዳዋ ከተማ አስተዳደር ከመንግስት ሰራተኞች ጋር ውይይት ተካሂዷል። ይህን ጉዳይ የተመለከተው ደስታ ካሳ ነው። መረጃውን ያደረሰን ደግሞ የገንዳዋ ከተማ አስተዳደር መንግስት ኮሚኒኬሽን ነው። የጥፋት ልጆችና መዘዞቻቸው በሚል መሪ መልእክት በምዕራብ ጎንደር ዞን ገንዳዋ ከተማ አስተዳደር ከመንግስት ሰራተኞች ጋር ውይይት ተካሂዷል። በውይይቱ በክልሉ የተፈጠረው የጸጥታ ችግር ያደረሰው ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውስን የተመለከተ ዘጋቢ ፊልም ለተሳታፊዎች ቀርቦ ውይይት ተደርጎበታል። በክልሉ የተፈጠረው የጸጥታ ችግር በማህበረሰቡ ላይ ያስከተለው ሰብአዊና ማህበራዊ ቀውስ አስከፊ በመሆኑ ችግሩን በድርድር መፍታት እንደሚገባ በውይይቱ የተሳተፉ የመንግስት ሰራተኞች ጠይቀዋል። በጸጥታ ችግሩ ምክንያት የተለያዩ ማህበራዊ ተቋማት አገልግሎቶቻቸው በመስተጓጎሉ ህዝቡ ጉዳት እየደረሰበት በመሆኑ ሁሉም ለሰላም መረጋገጥ የድርሻው መወጣት አለበት ብለዋል። ለኔ እንደ መንግስት ሰራተኞች ማረጋው ምንድነው ሰላም እንዲመጣ የሰላም እንቅስቃሴ ማድረግ ነው። ተሻለ ሐሳብ በማምጣት ተገቢውን በማህበራዊ ሚዲያ ሊሆን ይችላል፣ በሰፈር ሊሆን ይችላል ግንዛቤ በመስጠት ለሀገራችን እንደማይበጅ ታጣቂ ኃይሎችም ለአማራ ክልል አጠቃላይ እንደ ኢትዮጵያ አስተሳሰብ ካላቸው ወደ አንድ መጣው ወደ ድርድር የሚገቡበት መንገድ ቢመቻች ጥሩ ነው። የኑሮ ውድነትን ያስከተለ ነው። የኑሮ ውድነትን ብቻም ሳይሆን አሁን ሰው ሞቶ ለመጠየቅ ሰው ታሞ ሕክምና ቦታ ለመድረስ አስቸጋሪ ሁኔታ ነው ያለውና ይህ በዋናነት ይቀርፋል የማስበው መላው የጸጥታ መዋቅራችን ከሚመለከታቸው አጋር አካላት ጋር ሆኖ የህዝብን ሰላምና ደህንነት ሊያረጋግጥ በሚችል መንገድ ቁጭ ብሎ መነጋገር አለባቸው የሚል ነገር አለ። የህዝብ መገልገያ መሰረተ ልማቶች መውደማቸውን የጠቀሱት ደግሞ የገንዳዋ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አብዱል ከሪም መሐመድ ናቸው። ህዝቡ ሰላም ወዳድ በመሆኑና ከመንግስት ጎን በመቆሙ ገንዳዋ ከተማ አስተዳደር ብዙ ችግር አለመድረሱን ተቀዳሚ ምክትል ከንቲባው ጠቁመዋል። እንደ ገንዳዋ ከተማ አስተዳደር እስካሁን ባለው ነባራዊ ሁኔታ ህዝቡም የመንግስት ሰራተኛውም ከጎናችን ሆኖ ከመንግስት ጸጥታ መዋቅር ጋር ሆኖ እስካሁን የተደፈረበት ነገር የለም፣ የደረሰ ውድመት የለም። ነገር ግን ሌሎች አካባቢ ላይ በደረሰው እንትን የኔ ቢደርስ ብሎ ማሰብ ያንዳንዴ የመንግስት ደጋፊ ናቸው ተብሎ ቤታቸው ይቃጠላል። የመንግስት ሰራተኛው ወደ ቀልቡ ተመልሶ ማህበረሰቡን ማስረዳት አማራ ክልል እንዴት ወደ ኋላ እየተጎተተ እንዳለ ሌሎች የኢትዮጵያ ክልሎች ጋር እኩል መልማት ሲገባው ወደ ኋላ እየተጎተተን ያለው ይሄንን በግልጽ ማሳየት ያስፈልጋል። መንግስት በሰላማዊ መንገድ ችግሩን ለመፍታት ጥረት እያደረገ መሆኑን የጠቀሱት አቶ አብዱል ከሪም በቀጣይ ህግ የማስከበር ስራው ተጠናክሮ ይቀጥላል ብለዋል። ጫካ የወጣ የመሰለውም ይኖራል፣ ያልመሰለውም ተደናግሮ የወጣ ይኖራል። እዛ ከሄደ በኋላ ግን እገታ የአማራ ህዝብ ጥያቄዎችን ያስመልሳሉ፣ ግድያ የአማራ ህዝብ ጥያቄዎችን ያስመልሳሉ። ያም የሚመለሰው አርሶ አደርን በሄክታር ኮታ እየጣልክ በማስከፈል ነው። እንደዛ አይደለም። እርሻ ለማረስ አሁን ሰው እየተቸገረ ነው ያለው። መንግስት የመጨረሻው የማስከበር ስራ ይሰራል። የመንግስት ሰራተኞች ህዝብን በታማኝነት በማገልገል የማህበረሰቡን የልማት የሰላምና መልካም አስተዳደር ችግሮች እንዲፈቱ ኃላፊነታቸውን ሊወጡ እንደሚገባ ተቀዳሚ ምክትል ከንቲባው አሳስበዋል።